ሰላም እንደምን አመሻችሁ። ሰላም ናችሁ ወይ? አለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬ እራት ዶሮ ነው የምሰራው። ዶሮውን እየቀቀልኩት ነው። ዶሮ ክንታፊ ነው የምሰራው። ዶሮ እስከሚበስል ድረስ ደግሞ ማባያ ሁሙስ የሚባል ነገር ልሰራ ነው። እዚህ ጋ እንትን የታሸገ ምንድነው ይሄ ሽምቡራ አለኝ። የበሰለ ሽምቡራ ነው። ከዛ ነጭ ሽንኩርት ጨምርበታለሁ። ከዛም በኋላ ሎሚ አንድ ሎሚ አረግበታለሁ። እንደዚህ አድርጌ አንድ ሎሚ ሙሉ ነው የጨመርኩበት። እዚህ ጋር ደግሞ ታሂና የሚል አለኝ። እሱ ጨምርበታለሁ። ከሱ ጋር ነው አንድ ላይ የሚፈጨው። ስለዚህ ተከታተሉ። ያው ሁሙስ ሲሰራ ይሄ ግዴታ ይጨመርበታል። ያው እኔ እንደዚህ ነው የምሰራው። በሌላ በእርጎም ይሰራል። እኔ ግን እንደዚህ ነው የምሰራው። ይሄው እንደዚህ አድርጌ ያዘጋጀው። አሁን መፍጨት ነው የቀረው። ፈጨዋለሁ። ተከታተሉ እና በእንደዚህ መልኩ ይኸው ተፈጨ። ቆንጆ ሆኖ ነው የተፈጨው። በጣም ይጣፍጣል። ስለዚህ አሁን ጨርሰናል። ይሄንን ክድን እናደርጋለን። አሁን ደግሞ ወደ ቺፕስ ነው የምንሰራው። ዶሮ ያው እየበሰለ ነው። ዶሮ እስከሚበስል ድረስ ግዴታ መብሰል አለበት። አሁን ደግሞ እስከዛ ቺፕስ እንሰራለን ማለት ነው። እንጠብሳለን። ይሄንን ቺፕስ አውጥቻለሁ። ይሄንን እንጠብሳለን አብረን። ዛሬ ቆንጆ እራት ነው የምንሰራው። ስለዚህ አብረን እንስራ። ይኸው እዚህ ጋር ለቺፕስ የሚሆን ዘይት አዘጋጅቻለሁ። እዚህ ጋር ዶሮ በስሏል። በቃ ይበቃል። አጥቼዋለሁ። ስለዚህ ዘይታችን ሞቅ ስል ከፈላ በኋላ ቺፕሳችንን እንጨምርበታለን። እስከዛ ድረስ ደግሞ ዶሮውን የምንሰራበትን እናዘጋጃለን። አብራችሁ ሁኑ። ሰብስክራይብ እና ላይክ አድርጉ። ቪዲዮ እስከ መጨረሻ ተመልከቱ። ሶስት እንቁላል አድርጌበታለሁ። በነገራችን ላይ ይሄን እንቁላል እንዴት እንዳመጣሁት ማቆረስቼ ሳልናገር ስማሙሉስ ቅመሞች ጨምርበታለሁ። ይሄ ነጭ ቁንደ በርበሬ ነው። ትንሽዬ ጨው፣ ጥቁር ቁንደ በርበሬ። በቃ ይሄንን እናማስላለን። አንድ ላይ እናደባልቀዋለን። ከዛ በኋላ ዶሯችን እናመጣለን። እስከዛ ደርሷል። እግዚአብሔር ይመስገን። ሰብስክራይብ እና ላይክ አድርጉ። ቪዲዮ እስከ መጨረሻ ተመልከቱ፣ ተከታተሉ። ያው እንደዚህ አድርጌ አደባልቄ ያለው የሚበቃኝ ይመስለኛል። ይህንን ራሱ ከሰው ቤት ነው ያመጣሁት ሳልናገር ረስቼ ቅሌትን ለመደበቅ በጨለማ እየፈራው ጎረቤት ሄጄ ያመጣው። እነሱም ከኛ ላይ ስለሚወስዱ ችግር የለው። እንደ ኢትዮጵያ ነው። እዚህ ፈርገጠር ስለሆነ በቃ ይዋዋሳሉ፣ ግን አይመልሱም እንጂ ይወስዳሉ። ከወሰደ አንድ ሰው አይመልስም ያንን ነገር። ዶሮም ቢሆን ምንም 5 ዶሮ እንኳን መመለስ የለም። ስለዚህ ችግር የለውም ብዬ ሄጄ አመጣው በጨለማ ጎረቤት። ስለዚህ የኔ ጥፋት ነው። መናገር ነበረብኝ ረስቼ ስለሆነ። አሁን ደግሞ ቢናገር ስለሚጨውብኝ የራስን ጥፋት ለመደበቅ ብዬ እንቁላል ከጎረቤት አመጣው ማለት ነው። እዚህ ዶሮ በስሎልኛል። እዚህ ላይ ነገለበጥኩ ውሃ እንዲጨርስልኝ። እዛ ይሄንን እዚህ አድርጌ ያለው እንደዚህ እያደረግኩኝ እዚህ ላይ እንደዚህ አድርገዋለሁ ማለት ነው። እንደዚህ ማለት ነው። ይኸው እንደዚህ እናደርጋለን። ይኸው በእንደዚህ መልኩ ሰርቻለሁ። ዶሮዬ በጣም ቆንጆ አድርጌ ነው የሰራሁት። በጣም እንደሚጣፍጥ ተስፋ አደርጋለሁ። እና ቺፕ ደግሞ እዚህ ጋር በስሏል። እንደዚህ አውጥቻለሁ።
ያው ይሄን ይመስላል። እንደዚህ እየጠበስኩት ነው። በጣም ቆንጆ ምግብ ነው። በጣም ነው የምወደው እኔ። እነሱም በጣም ነው የሚወዱት ይሄን ምግብ። ያው ኢትዮጵያ ስሩና ብሉ እንዳለ ኢኮኖሚ አይፈቅድም። እንግዲህ እግዚአብሔር አንድ ቀን ከረዳችሁ ይሄንን ምግብ ሰርታችሁ ብሉ ኢትዮጵያ ውስጥ ማለት ነው። ያው ዶሮ ነው ከባዱ ነገር፣ ሌላው እንኳን ቀላል ነው። በጣም ቆንጆዬ ነው። ይኸው በእንደዚህ መልኩ ሰርቻለሁ። እግዚአብሔር የተመሰገነ ይሁን። የዛሬ እራት እንደዚህ ተሰርቷል። በጣም ነው የደከመኝ። ሙቀቱ በጣም ኃይለኛ ነው። ይሄ ሙከየፍ የሚባለው ነገር ምንም ሊያቀዘቅዝልኝ አልቻለም። ኩሽናው በጣም ጠባብ ናት። አጭር ነው ቁመቱ፣ በጣም ይከብዳል እና እየደከመኝ ነው የሰራሁት። በጣም ድካም የሚያመጣ አይነት ሙቀት ነው። በጣም ከባድ ነው እና ይኸው እንደዚህ ሰርቻለሁ። ቺፕሰንም እንደዚህ ሰርቻለሁ። ይኸው ከዛ እንግዲህ ይሄም የተሰራ ሶስ አለ። ሰላጣ ደግሞ ትንሽ ቆርጣለሁ። አንድ ላይ ነው የሚበሉት እና አብራችሁን ቪዲዮ እስከ መጨረሻ ተከታተሉ። ሰብስክራይብ አድርጉኝ፣ አደራችሁ፣ አደራ ሰብስክራይብ አድርጉ። ይኸው እንደዚህ ሰርቻለሁ። እንግዲህ እዚህ ላይ ኦሊቭ ኦይል ነው የጨመርኩበት። ይሄ ደግሞ ስለሚቀዘቅዝ እንደዚህ ነው ዝጄላችሁ። እዚህ ጋር ሳህን አዘጋጅቻለሁ። ስለዚህ ራሳቸው ያደርጋሉ ማለት ነው። እስቲ ይሄን ቅድም የሰራሁትን እንቅመስ አብረን። አየው በጣም ቆንጆ ነው፣ ይጣፍጣል። ልቅመትና ላሳያችሁ።